ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ለዚህ ሰዓትና ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን ማለት እንወዳለን። በቅድሚያ እንግዲህ ይችን በምስሉ ላይ የምናያትን ወጣት ቅድስትን ብዙዎቻችን እናውቃታለንና ከአገው ሀገር የተገኘች ውብና ቆንጆ ወጣት እንደሆነችም የተነገረላት ናት። በፈረስ ውድድር ላይ ከዚህም በፊት አገውን ወክላ የተገኘች ቆንጆ ውብ የሆነች ወጣት ናት። አገሯን ኢትዮጵያን በቁንጅና የሚያስተዋወቀችና ለተለያዩ ድርጅቶች አምባሳደር መሆን የቻለች ወጣት ናት። ከቁንጅና ጋርና ከዝና ጋር አንዳንድ መስፈርቶች እንደሚኖሩ ያው ግልጽ ነው። እንግዲህ ቅድስትም ከሰሞኑ የተለያዩ ዜና እየወጡ ይገኛሉ። ይህ ዜና ምንድነው? እውነታውስ እንዴትና ምንድነው የሚለውን አጠር አድርጌ ይዤላችሁ ወደ እናንተ መጥቻለሁ። ከዛም በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው በአክብሮት እንድትከታተሉኝ እጠይቃለሁ ማለት ነው። ውድ የቻናሌ ቤተሰቦች ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ለማስታወስ ያህል ነው። እንግዲህ ወጣት የአገው ልጅ የሆነችው ውቧ ቆንጅዬ የሆነችው በቁንጅናዋም አነጋጋሪ የሆነ ውበቷን ይዛ ብቅ ያለችው ወደ ሚዲያ ከዚህም በፊት ሁላችንም ዋው ያልንላት ነበረች ማለት ነው ናት። እና ምንድነው አሁን ላይ ደግሞ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። ያው ሰው ዝነኛና ታዋቂ ሲሆን ሁል ጊዜ የሆነ ነገር ከጀርባው የሚወጣ የሚወራ የሚነገር መነጋገሪያም የሚሆኑበት ብዙ ጊዜ እንደዚህ አይነት ጉዳይ ነውና ቅድስት እንግዲህ በዚህ ሰዓት ምንና እንዴት ሆና ነው የሚለውን ነው መመልከት የወደድነው ለዛሬ ማለት ነው። እንግዲህ ቅድስት ብርሃን በጣም ውብና ቆንጆ ወጣት ለግላጋ እንደሆነችም ትታያለች። ምንም አይወጣላትም ማለት ነው ለቁንጅናዋ። ነገር ግን አሁን ላይ እየተሰራጨ ያለው በሚዲያና እየተቀባበሉት ያሉት ምን መሰላችሁ? እችን የመሰለች ውብና ቆንጆ የሆነች ወጣት እኩያዋ ካልሆነና ከትልቅ ሰው ጋር እንደዚህ አይነት ፎቶዎችን መልቀቅና ይውጣላችሁ ምን አገባችሁ የመሳሰሉ ነገሮችን መለጠፍና መፖሰት ምን ያስፈልጋል? እሷ ውብ ናት ቆንጆ ናት የሚሉ ብዙዎች ናቸው። ነገር ግን እሷን ከተመቻትና ለእሷ ከሆነስ ለራሱ ሰው የሚያውቀው ራሱ ነውና የተመቻትንና ፍላጎቷን ማስኬድ የምትችለው ከውጭ ያለው ሰው ሳይሆን ራሷ ባለቤቷ እስከሆነች ድረስ የሚመለከታችሁ ነገር የለም የሚሉትም ብዙዎች ናቸው። ሶስተኛ ደግሞ እንግዲህ ይሄ አሁን ያለንበት ዘመን እየረቀቀ ከመሄዱ የተነሳ ኢአይ የሚባለው አፕ ራሱ ያልሆነውንም የሆነውንም እውነት አስመስሎ አቀናብሮ ስለሚለቀቅና የዝነኞችንም ስም ስለሚያጠለሽ የእውነት እሷም ላትሆን ትችላለችና የልጅቱን ስም ያለ አግባብ ማንሳቱ ተገቢ አይደለም የሚሉትም አሉ። ውድ የቻናሌ ቤተሰቦች ያም ሆነ ይህ ነገር ግን ቅድስት በስራዋ ጎበዝና በመልኳም ልቅም ያለች ቆንጆ እንደሆነች ምንም ጥያቄ የለውም። ታዲያ አሁን ላይ ይህ ሰውዬ በገንዘብ ነው በሀብት ነው የተለጠፈችበት የተላጠቀችበት ለሚሉ ሰዎች ደግሞ እኔ እንደራሴ እንግዲህ ሞዴል ቅድስት ማለት ነው ለራሷ ከሰው ላይ ብር አለው ብላ የምትሄድ አይመስለኝም። ለምን? እሷም ስላላት እሷም ሰርታ መቀየርን ሰርቶ ማግኘትን ስላየችው ሰርታ ስላገኘችና ራሷን ሆና መኖር ስለምትችል ይሄ ነገር እንደተባለውም ኢአይ ሊሆን ይችላልና ከሚሉት ወገን ናቸው። ውድ የቻናሌ ቤተሰቦች እናንተስ? ውድ የቻናሌ ቤተሰቦች እናንተም ሀሳብ አስተያየታችሁን በኮሜንት መስጠት ትችላላችሁ።